አልኮል መውሰድ ጠቀሜታ ሊኖረው ይችላል ወይና አልኮል ጉዳት የሚያመጣበት መጠን እስከምን ያህል በላይ ሲሆን ነው የሚሉ ሁለት አልኮልን በተመለከተ የተወሰኑ ነጥቦችን ማብራራት ስለፈለኩ ነው። ቪዲዮችን ከወደዳችሁ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። አሁን በወጣው የዓለም የጤና ድርጅት መረጃ መሰረት አደጋ የሌለው አነስተኛ የአልኮል መጠን እንደሌለ ነው የሚያሳየው። ስለዚህ አልኮል በየትኛው መጠን ቢወሰድ አደጋ አለው ማለት ነው። የሚያመጣቸው አደጋዎች በዋናነት ሁለት ናቸው። አንደኛው ካንሰር ነው። የዓለም የጤና ድርጅት ለምሳሌ አልኮል የተረጋገጠ ካንሰር አምጪ ወይም ደግሞ ካርሲኖጂን ወይም ደግሞ ካንሰር አምጪ ንጥረ ነገር ነው ብሎ ደንግጎታል። በተለይ የጡት ካንሰር፣ የትልቁ አንጀት ካንሰር፣ የጉሮሮ እና የጉበት ካንሰሮችን በየትኛው መጠን ሊመጡ ይችላሉ ወይም ደግሞ የመከሰት እድላቸው ከፍ ይላል ማለት ነው። ሁለተኛው አደጋ የልብ በሽታ ነው። ልብ ካላችሁ ከዚህ በፊት ይባል የነበረው ምንድነው? አነስተኛ መጠን ያለው አልኮል መውሰድ የልብ በሽታ የመከላከል ጠቀሜታ አለው የሚሉ መረጃዎች ነበሩ ነው። በተለይ ለወንዶች በቀን 2 ቢራ እና ለሴቶች ደግሞ 1 ቢራ ወይም ደግሞ ተመጣጣኝ መጠን ያላቸው ሌሎች የአልኮል መጠጦችን ቢወስዱ ለልብ በሽታ ይከላከላል የሚል መረጃ ነበር ከዚህ በፊት ማለት ነው። ነገር ግን ጥናቶቹ እንደገና በደንብ ሲፈተሹ ጥናቱ ላይ የተገኘው ጠቀሜታ በአልኮል ምክንያት ሳይሆን ጠቀሜታው በአመጋገብና በስፖርት እንደተገኘ ነው የተረጋገጠው። ምክንያቱ ምንድነው? በጥናቱ የተሳተፉ ሰዎች የአካል ብቃት እንቅስቃሴ ያደርጉ ነበረ፣ ጤናማ የሆነ አመጋገብም ይከተሉ ነበር ነው። ስለዚህ ጠቀሜታው በእነዚህ ምክንያቶች ነው እንጂ በአልኮል እንዳልነበረ ተረጋግጧል ማለት ነው። ሌላው በቅርብ ጊዜ የተሰሩ አዲስ ጥናቶች መሰረት አልኮል ምንም ጠቀሜታ እንደሌለው ብቻ ሳይሆን በየትኛውም የአልኮል መጠን ቢወሰድ የልብ ድካም፣ የልብ ምት መዛባት፣ የስትሮክ ወይም ደግሞ የግማሽ ሰውነት ሽባነት እንደሚያጋልጥ ታይቷል። ስለዚህ አልኮልን በተመለከተ በአሁኑ ጊዜ ያለው መረጃ የሚያሳየውና በሕክምናው የሚመከረው አልኮል በየትኛው መጠን አደጋ ስላለው ባይወሰድ ይመከራል። ከፍ ባለ መጠን ቢወሰድ ደግሞ በጣም ብዙ አደጋዎች እንዳሉት ይታወቃል። ከነዚህ መካከል ለምሳሌ ለመኪና አደጋ ማጋለጥና ወንጀል እንዲበራከት ያደርጋል። የአእምሮ ጤና ላይ ለድብርትና ይህን ተከትሎ ደግሞ ራስን የማጥፋት ሁኔታም ሊያጋልጥ ይችላል። የመርሳት በሽታ ወይም ዴሜንሺያ እንዲመጣ ያደርጋል። የጉበት ስብ ክምችት እንዲከሰትና ይህን ተከትሎ ደግሞ የጉበት መድከምና እስከ ጉበት ካንሰር ሊያመጣ ይችላል። የጨጓራ ቁስለትና መድማት፣ የደም ማነስና የተለያዩ ቫይታሚኖች በተለይ ቫይታሚን ቢ1 የሚባለው እጥረት እንዲመጣ ያደርጋል። በሁለቱም ጾታዎች መካንነት እንዲመጣ ያደርጋል። በመጨረሻም በአልኮል ምክንያት ቤተሰብ በፍቺ እንዲበተን ሊሆን ይችላል። በአልኮል ሱስ ምክንያት ከስራ መባረር እና ኢቭን ለቤተሰብ ሸክም እንዲሆኑ ሊያደርጋቸው ይችላል ግለሰቦቹ ማለት ነው። ስለዚህ አልኮል በየትኛው መጠን ጤና ላይ አሉታዊ ተጽዕኖ ስላለው ባይወሰድ ይመከራል።